በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። የተከበሩት አባታችን ክቡር ንዑረድ ቆሞስ አባ ዕዝራ ኃይሉ የዚህ ታላቅ ደብር ዋና አስተዳዳሪና የመንጋው እረኛ፣ ክቡር መምህራችን መላከ ፍስሐ ቀሲስ መላከ ብርሃናት ቀሲስ ፍስሐ የዚህ ታላቅ ደብር ዋና ጸሐፊ፣ የቅኔ መሐሌቱና የቤተ መቅደሱ ግርማ ሞገስ ናችሁ። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት፣ በአገልግሎት የምትመስሉኝ መምህራነ ወንጌል፣ የሕዝብን ልብ በዝማሬ የምታደሰርሱ ዘማሪያን፣ በሚመቸውምና በማይመቸውም ስፍራ ሆናችሁ የአምላካችንን የእግዚአብሔርን ቃል ለመስማት ከሩቅም ከቅርብም ተሰባስባችሁ በቅድስናው ስፍራ እርፍ ያላችሁ የእናታችን የቅድስት ድንግል ማርያም ልጆች በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን ፍጹም በሆነው በመድኃኔዓለም ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምንስ አረፈዳችሁ? አሜን። እንድናመሰግነው የፈቀደ አንደበታችንን ለምስጋና ያከናወንልን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። እንቆቅልሻችን ባይፈታም ታሪካችን ባይቀየርም ነገር ግን ትናንትና ደክመን ውለን ወደ ቤታችን ገብተን የሚያስፈልገንን ነገር ከፈጸምን በኋላ እረፍት ያስፈልገናልና ለዛሬ ትናንት መተኛት ያስፈልጋልና ለመተኛት ያለችንን በራችንን እልፍኛችንን ዘግተናል። ነገር ግን የዘጋነውን በር ቀድመን ከመዝጋታችን በፊት አምላከ ቅዱሳን አምላከ ድንግል ማርያም ይሄን በእጄ የዘጋሁትን በር ነግቶ ለመክፈት አብቃኝ ብሎ ማን ነው ጸሎት ያደረገ? አምላኬ ሆይ አንተ እንቅልፍ የማይስማማህ ድካም የሌለብህ፣ እኔ ግን እንቅልፋምና ደካማ ነኝ። የበላሁትና የጠጣሁት በተኛውበት ሰዓት በአፍንጫዬ መጥቶ በትንታ እንዳልሞትብህ እጅን ተራስ አድርገህ ጠብቀኝ ብሎ ወደ ምኝታው ሲያረፈ ማን ነው? ልብሱን ማታ አውልቆ የሌሊት ልብሱን ሲለብስ ጌታ ሆይ ይሄን ያወለቁትን ልብሴን ዳግም ነግቶ ደግሞ ለመልበስ እርዳኝ ብሎ አምላኩን የጠየቀ ማን ነው? ወገኖቼ ትናንት የነበሩ በራቸውን ዘግተው ጠዋት ነጋ ብለው ለመክፈት ሲሞክሩ መጋኛ መጥቷቸው አረፋ ደፍቀው ወድቀው የተገኙ ሰዎች ይኖራሉ። እኛም ማናቅ እናትና ልጅ የሚያውቋቸው ትናንት ጤነኛ የነበሩት ልብሳቸውን አውልቀው ነጋ ብለው ጠዋት ሲነሱ ግማሽ አካላቸው ፓራላይዝ የሆነባቸው ሰዎች ይኖራሉ። ነጋ ብለው ለመስማት ወደ ሰርክ ስራቸው ለመመለስ ሲሉ ምን እንደሆነ አላቅም ጠዋት ስነሳ ጆሬ ድፍን ብሎ አገኘሁት የሚሉ ሰዎች ይኖራሉ። ምን እንደሆነ አላቅም አርፌ ተጣሙ አገኘሁት ከመኝታዬ ስነሳ ይሉ አሉ። ይሄን ሁሉ ግን የጠበቀን ማን ነው? ማን ነው? እንዳታመሰግኑት አይገባውም ምስጋና እሱ። አዎ የእግዚአብሔርን ድንቅ ሥራ ብናስበውማ አንድ አይደለም ቀኑን ሙሉ እልል እያልን እያጨበጨብን ብንውል ውለታውን መክፈል አንችልም ወገኖች። ምናልባት እኛ እግዚአብሔርን የምናመሰግነው መኖሩን የምናረጋግጠው ጓዳችን ሲሞላ ጠይቀነው ስራ ሲሰጠን
ጠይቀነው ያሰብነው ነገር ሲሳካ በደንብ እልል እንላለን፣ እናመሰግነዋለን። ግን በወርቅና በብር በገንዘብ የማይተመን ጤና ሰጥቶናል። ይሄን የሰጠን አምላክ ስሙ የተመሰገነው። በድጋሚ ስሙ የተመሰገነ ይሁን። እኔን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋ ያርፋል ይላል የእግዚአብሔር ቃልና አሁን ደግሞ የእግዚአብሔርን ቃል የምንሰማበት ስርዓተ ቅዳሴውን ክቡር አባታችን ንዑረድ እየመሩልን በእግዚአብሔር ፍቃድ ቅዳሴውን አከናውነን እዚህ ደርሰናል። በዘመኑ ለነበሩ ክርስቲያኖች ተጨንቀው ከጭንቀት የገላገለቻቸው ታሪካቸውን የቀየረችላቸው ለኛም በዘመናችን ቋጠሯችን እንድትፈታልን የእመቤታችን ታምር ተነቦ ሰምተናል። ከዚህ በመቀጠል የሕይወት ቃል የምንሰማበት ነው። ወደ ሕይወት የሚያቀርበን ወደ ንስሐ የሚያቀርበን አምላካችን ኢየሱስ ክርስቶስን እንድናመሰግን የሚያደርግ የእግዚአብሔር ቃል የምንሰማበት ክፍለ ጊዜ ስለሆነ ሁላችን በመረጋጋት ልናዳምጥ ይገባል። አሁን የቆመው ሰው አይደለም፣ የሚናገር ሰው አይደለም፣ እግዚአብሔር ነው የሚናገረው። የበለዓምን አህያ ያናገረ እግዚአብሔር ነው። ይሁዳ እንደ ወንድምህ እንደ ጴጥሮስ አልቅሰህ ንስሐ ብትገባ ይሻላል እንጂ ታንቀ መሞት ኃጢአት ነው ብላ አፍ ከፍታ የተናገረችዋን አፍ እንድትናገር ያደረጋት ዛፏን እግዚአብሔር ነው። የኔንም አንደበት ጸፍቶ እንድናገር የሚያደርገኝ እግዚአብሔር ነውና ሁላችን እንረጋጋ። ምድራዊ ችሎት ምድራዊ ፍርድ ቤት ስትሄዱ ዳኛው እስከሚሰየም ድረስ እንደፈለገ መግባት መውጣት፣ ስልክም ቢሆን ማዋራት፣ እግርንም ማጣመር ይቻላል። ነገር ግን ዳኛው በፖሊስ ታጅቦ መጥቶ ቦታው ላይ ቁጭ ካለ በኋላ እንኳን መውጣት መግባት ቀርቶ እግርን አነባብሮ መቀመጥ፣ ዕቃ ወደቀብኝ ብሎ ጎንበስ ማለት አይቻልም። ለምንድን ነው ከተባለ ዳኛውን ፍርድ ቤቱን ንቋል ይባላል። ስለዚህ ንቋል ብቻ ሳይሆን ያለምንም ዋስትና 3 ወር ወደ እስር ቤት እንዲላክ ይደረጋል በዋርድያው። አሁን ግን ምድራዊ ችሎት እንዲህ ከተከበረ ሰማያዊው ችሎት ደግሞ እንዴት ቅዱሳን መላእክት ይፈርዱብን ይሆን? ስለዚህ ሰማይ ትስማ፣ የምድር መሰረቶች ይንቀጥቀጡ፣ የአምላኬን የእግዚአብሔርን ቃል በፍርሃት እናገራለሁ። ስለዚህ የተጨነቅን ተስፋ የቆረጥን ሁላችንም እግዚአብሔር አሁን መልስ አለው። የትምህርታችን መነሻ ኃይለ ቃል የምናደርገው ከድካምሽ አርፈሻል ርዕሳችን ነው። እግዚአብሔር እስኪ ያሳርፈን። አሜን። እግዚአብሔር ያሳርፈን። እረፍት የሚባል ነገር አተና እረፍት ባከንን ሮጥ የኔማ ሩጫ ከንቱ ነው አለ። ምን ዋጋ አለው? ሮጣለሁ አይሞላም ብለን ራሳችን በራሳችን እንታዘባለን። ወገኖቼ እረፍት ያስፈልገናል። በዚህ መጽሐፍ ቅዱስ እግዚአብሔር አሁን ሊያሳርፈን ይፈልጋል። ከድካምሽ አርፈሻል። ማንን ይሆን ከድካምሽ አርፈሻል ያለው? አሳራፊ ያተናል። ሚዲያውን ስንከፍተው ቴሌቪዥኑ መዓት ነው የሚያወራብን። መሬት ተንሸራተተ ይሄን ያክል ሰው አለቀ ነው የሚለው። በመሬት መንቀጥቀጥ ይሄን ያክል ሰው ሞተ ነው የሚለው። በመኪና አደጋ ይሄን ያክል ሰው ተገልብጦ ሞተ ነው የሚለን። በእጃችን ያሉት ሞባይሎች የሚያወሩት መዓት መከራን ነው። በማህበርና በእድር ተሰባስበን የምናወራው ስለ ኑሮ ውድነት ጭንቀት ነው። የት እንረፍ? ማን ነው የሚያሳርፈን? ወገኖቼ በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 12 ያለው ኃይለ ቃል ነው። ኃይለ ቃሉ የምናገኘው አጀማመሯ የማያስተምረን የአንዲት ግለሰብ ታሪክ አለ። ከኔ ጋር ናችሁ ግን አይደል? ሲበዛ በቃ በሉኝ። እሺ ሳትፈሩ። ቤታችን የዲሞክራት ቤት ነች። ዲሞክራሲ የሰጠን ሰው አይደለም፣ መጽሐፍ ቅዱስ ክርስቶስ ነው።
ውሃውንም እሳቱንም አቀረብኩልህ ወደምትወደው እጅህን ስደድ አለ በመጽሐፍ ሲራክ። ወደምንፈልገው እሳትንም ውሃ አቅርቤያለሁ። እሳቱ ኃጢአት ነው። ውሃው የመንፈስ ቅዱስ ምሳሌ ጽድቅ ነው። የዘላለም ልጅነት የምናገኝበት ነው። የወደድከውን ምረጥና ሂድ፣ ምርጫ ያንተ ነው ያለው። ስለዚህ ክርስቶስ ወንጌል ማቆያ ሳይሆን የህይወት መለወጫ ስለሆነ ከአውደ ምሕረት ጀምሮ እስከ ፊት ለፊት ያለውን ሰው ዝም በል በሉት። ሰርግ ደግሳችሁ ማህበር ደግሳችሁ እንዲበጠበጥባችሁ እንደማትፈልጉት ሁሉ እስኪ ቁጭ በል እንደምትሉ ሁሉ አሁን ሁላችሁ ለልደታ ቤተክርስቲያን እናንተ ዘብ ልትሆኑ ይገባል እንጂ ግዴታ ጥበቃው ብቻ ሁሉንም ማሳካት አይችልም። እህቴ ቁጭ በይ እስኪ፣ ወንድሜ እስኪ ቁጭ በል፣ ቃሉን ስማ፣ ሩጠን ምን ያተረፍነው አለ በሉት። ስለዚህ አጀማመሯ የማያስተምረን ፍጻሜዋ የሚያስተምረን የአንዲት ግለሰብ ህይወት ታሪክ እናያለን። በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 12 ፍጻሜዋ የሚያስተምረን ጅማሬዋ የማያስተምረን ለምንድን ነው ከተባለ ብዙም አይጠቅመንም፣ ግን ተርከዋለሁ ትንሽ ሳይበዛ ፍጻሜዋ ስለሚጠቅመን። እቺ ሴት ታሪኩን ጥራ አድርገውና አንድም ታው አንድም እያለ ያመጣዋል። እኔ ግን በእጃችሁ ያለው መጽሐፍ ቅዱስ ብቻ ነው ተርከው። እቺ ሴት ከሷ በፊት እናትና አባቷ ልጅ በማጣት የሚሰቃዩ ነበሩ። ልጅ በማጣት መሃን ነበሩ። ሁሉ ነገር እያላቸው ሀብት ንብረት ተትረፍርፎ። አንዳንድ ሰዎች አሉ ዛሬ ሀብት ንብረት እያላቸው ልጅም ግን ከሱፐር ማርኬት እንኳን መግዛት ያልቻላቸው። የሚገዛ ቢሆን ከሱፐር ማርኬት ይገዛሉ። በጭቃ ተደበልብሎ ልጅ መፈጠር ቢባል ይፈጠር ነበር። ግን ይህን ሁሉ የሚጨነቁት ጎረቤት ዘመድ፣ እቺ ደረቅ ይሄ ደረቅ እየተባለን የምንሰደብ በእግዚአብሔር ሳይሆን በሰዎች ጣልቃ ገብነት ውስጣችን የቆሰለ ብዙ ሰዎች አለ። እቺ ሴት እናትና አባቷ ልጅ አጥተው ለብዙ ጊዜ ቆዩ። ነገር ግን ከቆይታ በኋላ አረገዘች። ስታረግዝ ሁለት መንታ ልጆች ነበር ያረገዘችው። ሁለት ልጆቿን ወለደች። በመውለዷ ደስ አላት። ቤተሰብም ተደሰተ፣ ዘመድ አዝማትም እልል አለ። ነገር ግን የወለደቻቸው ልጆች በመውለዷ ስትደሰት ከጊዜ ወደ ጊዜ ከዓመት እስከ ዓመት እድገት የማያሳዩ ከክንዷ የማይወርዱ ልጆች ሆኑ። እንዲህ ከመሆን እግዚአብሔር ይጠብቃል። ጭራሽ በእናታቸው እቅፍ እያሉ ጥርስ አበቀሉ። ቁመታቸው ወደ ላይ ከሜር ይልቅ እንደ ካሮት ቁልቁል ነው። ከመልክ መልክ የለ፣ ከቁመና ቁመና የለ። እናት አፈረች። ምን ነው ሳልወልድ እንዲሁ መሃን ሆኜ በቀረው፣ ዘመድ አዝማድ ወለደች ብሎ ደስ ሲለው ምን ይዤ ለቤተሰብ አሳያለሁ እያለች እናትና አባት በልጆቻቸው አፈሩ። ዛሬ ብዙ የሚያፍርብን ወላጆች ይኖራሉ። ብዙ የሚያፍርብን ዘመድ ይኖራሉ። ቀን ስለጣለን፣ አግኝተን ስላጣን፣ ስራ ስለሌለን እንኳን በጓደኛ በዘመዶቻችን እንኳን ሰላምታ ተነፍገናል። ወንድሜ እህቴ አይዞሽ፣ እግዚአብሔር አሁን መልስ አለው። እግዚአብሔር ታሪክ ቀየራል። እግዚአብሔር ከተገፉት ጋራ እግዚአብሔር ታሪክ ቀያሪ ነው። የጨለመ የሚያበራ ነው። ከኛ የሚጠበቀው በእግዚአብሔር ማመን ብቻ ነው። ማመን። እቺ ሴትዮ ልጃቸውን ወደ አደባባይ ከመያዝ ይልቅ እነዛን ልጆች ሽፍንፍን እያደረጉ ጉልበታቸው ሲጠነክር፣ እህል መብላ ሲደርስ፣ እድሜያቸው ከፍ ሲል፣ ቁመታቸው ግን ከፍ የማይል ስለሆነ ከየት መጡብን አለ ባልና ሚስት ቁጭ ብለው። ከየት መጡ? በዘራችን የሌለ ከመልክ መልክ ከቁመና ቁመና ከየት የመጡብን ነው እንጃ። በአንተ አለ እንዴ? ኧረ በኔ ዘር የለም ይላል ባልየው። በአንቺ ሳለ እንዴ የማላቀው ቤተሰብ አለሽ? ኧረ የለኝም። ከየት መጡብን?
መጨረሻ ላይ የነዛ ልጆች ፋንታ እረኝነት ሆነ። ሌሊት ጎህ ሳይቀድ ከብቶችን አስወጥተው ስንቅ ሰነቀውላቸው ሂዱ ወደ እረኝነት ሰው እንዳያቸው። ስትመጡ ጀንበር ካልጠለቀ ከብት እየነዳችሁ እንዳትመጡ። ለምን? ሰዎች እያዩ የነከሌ ልጆች እኮ ናቸው እነዚህ በኃጢአት ምክንያት በበደል ምክንያት እንዲህ ከሰው በታች የሆኑ እየተባሉ ጣት እንዳይቀሰር ወላጆቻቸው እንዳይሰደቡ ስላፈሩ እንዲህ እያሉ በዚህ እያዘኑ ዳግመኛ ሶስተኛ ተጸነሰች። እቺ ስትጸነስ ቤተሰብ ሁሉ አሁንም እንኳን ደስ አለሽ አሏት። እባብን ያየ ብልጥ ይደነግጥ እንደሚሉ እቺ ስትዩ ግን አሁንም ደንግጣለች። መጀመሪያም እንኳን ደስ አለሽ ተብዬ ነበር፣ አንድ አይደለም ሁለት ወልጄ ነበር፣ ግን ዓይኔን የሚያጠግብ ሳይሆን የሚያስደስት ሳይሆን አንገት የሚያስደፋ ነው። ስለዚህ እቺንስ ወለድኩ ብዬ በምንድን ነው የምደሰተው? መጨረሻውን ሳላይ አለች። ነገር ግን እቺ ልጅ እንደነዛ ልጆች እድገቷ አልተጓተተም፣ ይልቁንስ እድገቷ ተፋጠነ። መልኳ ያምራል፣ ዓይኗን ስትገልጸው እንደ ፀሐይ ይዋጋል። ጸጉሯ ሐር የመሰለ ነው፣ መቀመጫዋ ላይ ይደርሳል። ቁመቷ በጣም ፈጠነ። ቤተሰብ ሁሉ ደስ አለው። ሐዘናችን ማስረሻ፣ ጭንቀታችን ማስረሻ፣ ታሪክ ቀያሪያችን አሉ። ከፍ ብላ እድሜዋ ለአቅመ ሔዋን ስትበቃ እናትና አባት አንቺን የሰጠን አምላክ ስሙ የተመሰገነ ይሁን። አሁን እናንተ እሷ በተኛችበት ማህፀን የምትገኙ ናችሁ። ምን አለ ውሃ ሆናችሁ በቀራችሁ ባትወለዱ እያሉ እነዛን ሁለት ልጆች ቁመታቸው ማጠሩ ፉንጋነታቸው ሳያንሳቸው እንደገና እናትና አባታቸው በአሽሙር ይነኳቸዋል። ከረኝነት እንዳይወጡ አደረጓቸው። እሷን ግን በሄዱበት ቦታ ሁሉ እያዟት ይሄዳሉ። በየድር ሰርግ ቤቱ በየአደባባዩ ይዟት ይሄዳሉ። ልጅቷ እንደው በእናንተ ቋንቋ እግዚአብሔር እጁን ታጥቦ ፈጠራት እንደምትሉ ማለት ነው። ግን መጽሐፍ ቅዱስ አይልም አንዱን እጁን አቆሽሾ አንዱን እጁን ታጥቦ ፈጠረ የሚል የለም። ሰውን ማማት የለመደ እግዚአብሔርን ቡጭ አርጎ የሚያማሰው አለ። አስቸጋሪ እኮ ነው። ምን መረጃ አለን? እግዚአብሔር አንዱን ታጥቦ አንዱን ሳይታጠብ ፈጠረ የሚል አለ መጽሐፍ ቅዱስ። ማን አስተማረን? ጎረቤታችን ማማት የለመድን፣ ጓደኛችንን ማማት የለመድን፣ ሰማይ ምድር የዘረጋውን እግዚአብሔር የምናማ እኛ ማን ነን? እኛ ማን ነን ወገኖች? ከባድ እኮ ነው። ሐሜተኞች እኮ ነን። ማርያምን ነው ማለት በእድሜ የገፉ እናቶች አይታችኋል? በእድሜ የገፉ እናቶች በጣም የገፉ ሰባ ቤት ውስጥ ያሉት መቋሚያ ይዘው ኪዳን የሚያደርሱ ዝም ብላችሁ ተመልከቷቸው። ማለዳ ላይ ኪዳኑ ካለቀ በኋላ ማረፊያ ወንበር ላይ ቁጭ ቁጭ ይላሉ። ከቢጤያቸው ጋራ በእድሜ አቻ ከሚሉ ጋር እንዴት አደርሽ ይባባላሉ። እግዚአብሔር ይመስገን ሰላም አደርሽ? ኧረ ተይ ምኑን አደርኩት ዛሬ እንደው ሲፈልጠኝ ሲያኝከኝ ሲገዘግዘኝ እሳቱን ለቆብኝ እኮ ነው ያደርኩት ብለው እግዚአብሔር ቡጭቅ የሚያደርጉ ሰዎች አሉ። አሁን እግዚአብሔር ስራ አጥቶ ነው አንቺን የሚገዘግዝሽ? አሁን እግዚአብሔር ስራ ፈቶ ነው አንቺን እሳት የሚለቅብሽ? እግዚአብሔር ይመስገን ከተኛውበት አነቃኝ፣ የዘጋውትን ለመክፈት አበቃኝ፣ የበላውት የጠጣውት በአፍንጫዬ መጥቶ በትንታ እንዳልሞትበት እጁን ትራስ አድርጎ ጠበቀኝ፣ ከደሳሳ ጎጆ መርጦ ለቤቱ መረጠኝ ብለን ማመስገን ሲገባ ውለታው ይሄ ነው። እግዚአብሔር እድሜ በሰጠ መሽቶ ባነጋ ባንቀሳቀሰ ተመስገን ብንለው ምን ነበር? ከባድ እኮ ወገኖች፣ ከባድ። ወደ ታሪክ ሊመለስ ቤተሰብ እችን ልጅ ይዞ በየስፍራው ይሄዳል። ሰውነቷ ያማረ ነው። ጉንጮቿን ገና ሲነኩት የሚቆሽሽ ይመስላል። ሰው ሁሉ ይገረማል። መውለድስ እንደነሱ ነው እያለ መንገደኛ ሁሉ መንገዱ ትቶ ከግር እስከ ራሷ ድረስ እንደ ከብት ይተምናታል፣ ዋጋ እንደሚያወጣ ሰው።
አቤት እግር፣ አቤት ተረገዝ፣ አቤት ቁመና። ምን ቁመና ብቻ አላያትም እንዴ? ጸጉሯስ ምን ጸጉሯ ብቻ አይኗን ስትገልጠው እንዴት እንደሚያስፈራ ታየው እንዴ? አረ ምን አይኗ ጉንጯን አላየውም እንዴ? ጣቶቿን አላየም እንዴ? እያለ ሰው ስለ ውበቷ ይጨነቃል። በሄደችበት ስፍራ በቤተሰብም በዘመድም በመንገደኛው ሙገሳ በዛ። ሙገሳ እናትና አባትም ሳይሞቱ ገና በሕይወት እያሉ ግማሽ ንብረታቸውን አወረሷት በንዛዜ። ያልደከመችበት ያልወጣችበት ሀብት ስለሆነ ላቧ ስላላፈሰሰችበት ያንን ገንዘብ በአግባቡ ከመያዝ ይልቅ አባከነች። አንዳንዴ በአግባቡ የምንይዘው ወተን ወርደን የምናፈራውን ገንዘብ ነው። በአግባቡ የምንይዘው ስናወጣ እንኳን እንሳሳል፣ እንዳይቀደድ እንዳይጣበቅ ስንሰጥም እንዲህ ያርገን ነው። ያልደከምንበት የሰረቅነው የሆነ ግን መጅለጥ አድርገን ነው የምናወጣው። አንሰስትም። ለምን? ላባችን ጠፋ አላለበትማ፣ አልደከምንበትማ። በስርቆት የመጣ ነው፣ በጉቦ የመጣ ነው፣ በግፍ የመጣ ነው። ነገም አገኘዋለሁ ስለምን። እቺ ሴት ያልደከመችበት ሀብት ስለነበረ ውድ የሆኑ አልባሳቶችንና ጌጦችን እየገዛች በራሷ ላይ ኢንቨስት አደረገች። በራሷ ላይ ውድ የሆነውን ሽቶ ትቀባለች። ያንን ሽቶ ማንም ሰው አይደፍረውም ከዋጋው ውድነት የተነሳ። እሷ ግን ደፈረችው። ያንን ሽቶ ትቀባለች። ገና ስብሰባ ተጠርተው እሷ እንኳን ባትኖር እከሌ መጣ ነበረ ይባላል። ወይም ደግሞ ለመምጣት ስታስብ መንገር ስትጀምር እከሌ መጣች ትባላለች። ጥሩምባ ተነፍቶ ሳይሆን የምትቀባው ሽቶ ንፋሱ ቀድሞ በየሷ አፍንጫ ያስገባ ነበረ። አዳራሽ ውስጥ ተቀምጣ ባትኖር እንኳን ብትሄድ እሷ ብትሄድ ያ ሽቶ አይወጣም ነበረ። ስለዚህ እቺ ሴት ሁሉም ይገረማል። እንኳን ሽቶ ተቀብታ ውበት ላይ ነች። ወንዶች ሁሉ ከሷ ጋራ በኃጢአት ለመውደቅ እርስ በርሳቸው ቡጢ ይማዘዛሉ። የኔ ነች ይላሉ። እቺ ሴት ቆማ ታደባድባለች። አሸናፊ ነው ከሷ ጋር የሚመጣው። በኃጢአት መውደቅ ብቻ ሳይሆን ከቤተሰብ የወረሰችውን ሀብት ደግሞ ዳጎስ ያለ ድርሻውን ይዞ ይሄዳል። እንዲህ ያረገች ኃጢአትን መስራት ጀመረች። ጌታ ሆይ ውበት የሰጠኸኝ፣ ቁመናውን የሰጠኸኝ፣ መወደድ የሰጠኸኝ አንተ ነህ፣ ክብር ለአንተ ይገባል ብላ ለእግዚአብሔር ከመስገድ ይልቅ ለኃጢአት መስገድ አበዛች። ሰውነቷን አረከሰችው። የፈጠራትን እግዚአብሔር ረሳችው። መሬቱን ለመርገጥ ተጠየፈች። ዛሬ ብዙ ሰዎች አሉ ጥቂት ነገር ሲያገኙ መሬቷን ለመርገጥ የሚጠየፉ። ትንሽ ነገር ስናገኝ ከድሃ ጋር ማውራት ድህነት የሚጋባብን የሚመስሉ ሰዎች አሉ። እግዚአብሔር ማስተዋል ያድለን። አይታችኋል? የዘመኑ ወጣት ትንሽ ሻል ያለ ቤተሰብ ውጭ ሀገር ካለው የሚፈልገው ነገር የሚላክለት ከሆነ አሪፍ ጂንስ ያደርጋል፣ ጥሩ ስኒከር ያደርጋል፣ ጥሩ ቦዲ ያደርግና ሱሪውን ዝቅ አድርጎ አካሄዱ ሁሉ ሸክም የበዛበት አህያ ይመስል እንዲህ እያለን የሚሄደው ሸክም የበዛበት አህያ ታውቃላችሁ? ቁልቁለት ስትወርድ እንዲህ እያልሽ የምትሄደው የዘመኑ ወጣት እንደዚህ ነው። አንዳንዱ ሸፈፍ እያለ ሄዳል። ልክ ጦር ሜዳ እግሩ እንደተመታበት ወታደር። ወገኖች እንዲህ አይነት ቀና ብለን ስናየው ግን ማህተብ አስሯል፣ ያሳፍራል። ቀና ብለን ስናየው ግን መስቀል አንጠልጥሏል፣ ያሳፍራል። ወገኖች ወዴት እየሄድን ነው? መሬቷን ለመርገጥ ምንጠየፍ? እግዚአብሔር አምላክ አየ ይላል። ይህችን ሴት ተመለከተ። በስራዋ በምግባሯ እግዚአብሔር አልተደሰተም። ከጊዜ ወደ ጊዜ ትመለሳለች ብሎ ቢያይ ከክፋቷ ትመለስም። እግዚአብሔር ቀስ አደረገና ጤናዋን አቃወሰው። ምን አደረገ? ጤናዋን የምትመካበትን ጤና አቃወሰባት። እግዚአብሔር ይችላል። እግዚአብሔር ቤተሰብ ወላጅ ልጆቹ ጋር ሲያስቀይሙት፣ ልጆቹ ሲያበሳጩት አባት ከሩቅ ከጓዳ ገብቶ አለንጋ ከማምጣት ይልቅ በቅርበት የሚያገኘው ቀበቶ ነው። ላጥ አድርጎ ልጁን ይገርፋል። እናት ልጇ ስታበሳጫት የተሰቀለውን አለንጋ ከማምጣት ይልቅ ቀድማ ወይ ቁንጥጫ ወይ በቡና መቁለያን የምትመታት። እግዚአብሔርም ወገኖቼ
ሲያዝን ሲቀየም እንደና እንደናንተ አርጩሜ ለመቅጠፍ አይሮጥም። ቀስ አረገና የምትመካበትን ጤናዋን ብቻ አቃወሰው። መጀመሪያ ምን አደረገ? ያ ውበቷን ብርቱካን የመሰለውን ውበቷን በማዲያት መታው። በማዲያት ሲመታው መልኳ ሁለት መልክ ሲሆንባት ወደ ሕክምና ሄደች። ውበቷን የቀደመው ለመመለስ ብር ጠየቋት፣ ከፈለች። መድኃኒት ነው ብሎ ሰጧት፣ ተጠቀመች። ያ መድኃኒት ግን ማዲያቱን ከማጥፋት ይልቅ አቆሳሰለው ፊቷን ይላል። ቁስሉ በዛ። አሁንም እንደገና የተሻለ ሕክምና ሄደች። ብዙ ብር ጠየቋት፣ ከፈለች። ያልደከመችበት ብር ነውና አሁንም መድኃኒቱን ተጠቀመች። እንኳን ልትፈወስ ቀርቶ እቺ ሴት ጭራሽ መድኃኒቱን ስትውጥ የአፏ ጠረን ተቀየረ። አፏ ጠረን 15 ቀን የሞተ ውሻ ከጎኑ ሲያልፉ እንደሚሰነፍጥ ለበሽታ እንደሚዳርግ እቺ ሴት ካፏ የሚወጣው ጠረን እንኳን አብሯት ሊበሉ እንኳን አብሯት ሊተኙ በድንገት በስተት ከሷ ጋር ያለፈ ሰው ለበሽታ ይዳረጋል። እንደሞተ ውሻ ያክል ይከረፋል አፏ። እቺ ሴት ግራ ገባት። ሰው ሁሉ ሸሻት። አብረዋት ካልተኛን ካልማገጥን ይሉ የነበሩ ወንዶች ሁሉ ሸሸዋት። ቤተሰብ የቤታችን ፀሐይ ሐዘናችን ማስረሻ ያሏት። ልክ እሷ ስትገባ ቤቱ ይከረፋል። ቤተሰብ ጥሏት ይወጣል። እንዴት አብሮ ማዕድ ይቆርሱ? ወገኖቼ ዛሬም እንዲህ ኃጢአታችን በእግዚአብሔር ፊት የከረፋ ሰዎች እንኖራለን። ከራሴ ጀምሮ ባለባበስ ብቻ ያማርን ከውስጥም ከውጭም ያለን ሰዎች ተገልጋዮችም አገልጋይ የምንባል በዘረኝነት የበከተ በዘረኝነት የሸተተ በጎጠኝነት የሸተትን ከቅኔ ማህሌቱ እስከ ቤተ መቅደሱ ከቤተ መቅደሱ እስከ መንደሩ ብቻ አይደለም እስከ ቤተ ክህነቱ እስከ ቤተ መንግስቱ የረከሰ እንዲህ አይነት ሰዎች እግዚአብሔር የተጠየፈ እግዚአብሔርማ ኃጢአታችን ባሸትማ በደላችን ባሸትማ ቅኔ ማህሌት ቆመን ከ3 ሰዓት ጀምረን እንደምንጮኸው ጩኸት እንደምናመሰግነው እንደምናደርሰው ኪዳን እንደምንቀድሰው ቅዳሴ ምዕመናን እንደሚጾሙት እንደሚጸልዩት እንደሚሰግዱት አይደለም። በኢትዮጵያ መሬት መንሸራተት አይደለም። በኢትዮጵያ ጦርነት ለጎረቤቶቻችን አገር እንኳን ሰላማችን በተረፈ ነበረ። ግን ጩኸታችን እንደ ቁራ ቁመታችን እንደ ድንጋይ ሆነዋል። እንደ ድንጋይ አይሰማም። ልብሳችን ከላይ አሳምረን ውስጣችን ግን የኃጢአት ልብስ ነው ያዘን። እንዴት ከድካም ማረፍ ይቻላል? ማረፍ የለም። ሁሉም ተመሳሳይ ሆነናል እኮ። የሚገርም እኮ በዓለምም ያለው መንፈሳዊ ነን የሚለው ሁሉም ተቅበዝባዥ ሆኗል። ተመስገን የሚል የለም፣ እፎይ የሚል የለም። ሁሉም የሚያማርር ምን አይነት ዘመን ላይ ያለ ነው ወገኖች? አንድ ሰው እንኳን ይጥፋንድ ህዝብን የሚያረጋጋ ህዝብን የሚመራ ህዝብን የሚመክር ወደ ንስሐ የሚያቀር አልቅሶ የሚያስለቅስ እንጣፋ። እስራኤልን እኮ ያሻገረች ራሔል እኮ ነች። እስራኤልን እኮ ያስማረች ራሔል እኮ ነች። ራሔል እኛ የምናለቅሰው ቤት ሲፈርስብን ብቻ ነው። እኛ የምናለቅሰው የቆመ መኪና ሲጠፋብን ነው። እኛ የምናለቅሰው ሞባይላችን ሲጠፋ ነው። ስለ ወገኖቻችን መፈናቀል፣ ስለ ወገኖቻችን መራብ፣ ስለ ኢትዮጵያ ሰላም ማጣት አይጨንቀን? እስከ መቼ ሰላም አጣንላለን? ሰላም የሚጀመረው ወገኖቼ መጀመሪያ ከቤት ነው። አገር ሰላም መሆን ካስፈለገ፣ ኢትዮጵያ ሰላም እንዲሆን ካስፈለገ መጀመሪያ ባል ከሚስቱ ጋር ሰላም ይኖረው፣ ወላጅ ከልጆቹ ጋር ሰላም ይኖረው፣ ጎረቤት ከጎረቤት ሰላም ይኖረን፣ አገልጋይ ከአገልጋይ ሰላም ይኖረን፣ ምሕረት ከምሕረት ሰላም ይኖረን። ያን ጊዜ አገር ሰላም ይሆናል።
እባካችሁ ከድካምሽ አርፈሻል። ቤተክርስቲያን ከድካሟ እንድታርፍ ካስፈለገ የቀደመ ክብሯ እንድታገኝ ካስፈለገ አገልጋይም ተገልጋይም በፍርሃት እግዚአብሔርን ያገልግል። አገር ሰላም እንድትሆን ካስፈለገ ከድካም ከችግር ከጦርነት እንድታርፍ ካስፈለገ መጀመሪያ እኔና እናንተ ከተንኮል እንረፍ፣ ከክፋት እንረፍ። እቺ ሴት አፏ ሸጠጠ፣ ቤተሰብ ጠላት፣ ከቤታችን ውጪ ያሏት። ለካስ እንኳን ዘመድ የገዛ ወላጁ ለካስ የሚወደን ጤነኛ ስንሆን ወገኖቼ፣ ለካስ ጤነኛ ካልሆን ሁሉም ሰው ይሸሸናል። ለካስ ወገኖቼ ከባድ ነው። እቺ ሴት ሰው እንደጠላት ቤተሰብ እንደጠላት ስላወቀች ያለ የሌላትን ንብረት ይዛ ሄደች ወደ ሕክምና ለሽጣ። ነገር ግን መፍትሄ የለም። መጨረሻ ላይ ቅጠል ወደሚበጥሱት ስር ወደሚምሱት ባህላዊ ሕክምና ሄደች። እባካችሁ ጎዶኛለሁ፣ ፊቴ ቆሳሰለ፣ ያፌ ጠረን ሸተተ፣ በዙሪያ የነበሩት ሁሉ ጠሉኝ፣ ብቻዬን ቀረው፣ ከዚህ ውርደት አድኑኝ አለች። እነሱም ይዋዛሉን ብዙ ብር ጠየቋት። የልጅነት ቅርሷን ሁሉ ጌጦቿን ሸጠች። ግን ስብራቱ ከላይ ነበርና አሁንም ፈውስ የለም። ጭራሽ እቺ ሴት መጽሐፉን አንብቡት። ጭራሽ እቺ ሴት እያደር ጉልበቷ ከደረቷ ጋር ተጣበቀ። ምኗ ተጣበቀ? ጉልበቷ ከደረቷ ተጣበቀ። እንኳን ሰው ለማየት ጨረቃን እንኳን ማየት ናፈቃት። ኑሮዋ እንደ ኤሊ ሆነ። ጎበጠች ሲባል ለአንድ ወር አይደለም፣ አልያም ለ2 ዓመት አይደለም፣ ለ18 ዓመታት ጎበጠች። የኃጢአት ደሞዝ ይሄ ነው ወገኔ። የበደል ውጤት ይሄ ነው። በቶሎ አለመመለስ ይሄ ነው። እባካችሁ በቶሎ እንመለስ እባካችሁ ወገኖቼ። ጎበጠች። ዛሬም እንዲህ የጎበጠ ሰው አለ። ስራ በማጣት ጤና በማጣት የጎበጣል። መሄጃ ያጣ ወጣት አለ። ጎበጠው፣ ችግር ያጎበጠው። አይዞ እግዚአብሔራው መልስ አለ ወንድሜ። ምን አባቴ ይሻለኛል ብን ብዬ እንዳልጠፋ። ዳርዳሯ ኢትዮጵያ ሰላም አይደለችም። ወይ በሞያሌ ወይ በመተማ ጠፋ ነበረ ብሎ ያኮበኮበ ወጣት አለ። ያኮበኮበ ለስደት የስደት መንገድ ሲጠፋበት ራሱን በገመድ እያነቀ የሚገልበት ዘመን ላይ ደርሰናል። ነፍስ ይማር በሏት ኢትዮጵያ። ልጆቿን ያጣች ኢትዮጵያ አስተምራ ልጆቿ የመከሉባት ኢትዮጵያ ነፍስ ይማር በሏት። ወጣቱ ተስፋ ቆረጠ። ወጣቱ መፈጠሩን ጠላ። ለምን ይሆን? እስኪ ባካችሁ ከጎናችን ብዙ እስረኛ አለ ሲጠይቋቸው እኛ እስረኛ የምንለው ቅሊንጦ የወረደውን ብቻ ነው። ዳኛ የፈረደበትን ነው። ዳኛ የፈረደበት ጊዜና ሰዓቱን ጨርሶ እስራቱን ጨርሶ ይወጣል። አረ በአካባቢያችን ብዙ እስረኛ ወጣት አለ። የሥራ ማጣት ችግር የያዘው ትብትብ አድርጎ ቁጭ ያደረገው። አረ ብዙ እህቶች አሉ የታሰሩ በቤት ውስጥ ቁጭ ያሉ፣ ዘመድ የጠላቸው፣ መውጣት መግባት ያቃታቸው፣ መፈጠራቸውን የጠሉ ብዙ ወጣቶች አሉ። እስኪ አይጠይቋቸው። እስኪ አይዞሽ በሏት። እስኪ አይዞህ በሉት። ተስፋውን አለምልሙላት። እኛ ግን ቦዘኔ ያልናቸው ዱርዬ ያልናቸው። ሰው ወዶ ዱርዬ አይሆንም። ሰው ወዶ ስራ ፈታ አይሆንም። እባካችሁ ወገኖች፣ አረ የቀደመውን የኢትዮጵያ ባህላችንን መልሱልን። እንተዛዘን፣ እንከባበር፣ እንፈቃቀር። አንተ ትብስ አንቺ ትብስ እንባባል። ዛሬ እኮ ከባድ ሆኗል ወገኖች። ይቅርታ አድርጉልኝ። አንድ ሕፃን ልጅ አራስ ሕፃን ልጅ
ወርቆ መንገድ ላይ ብናገኝና 1000 ብር አብሮ ብናገኝ ከሕፃኑ ጋር ቀድመን የምናነሳው የትኛውን ነው? አቤት የምናነሳው የትኛውን ነው? ብሩን ወይስ ሕፃኑ? ብሩን ወደ ኪሳችን፣ ሕፃኑ ወደ ፖሊስ እንወስደው አይደል? ሰው የረከሰበት ዘመን ላይ እኮ ደርሰናል። ከሰው ይልቅ ብሩ የበለጠበት ዘመን ላይ ደርሰናል። አስቸጋሪ ጊዜ ላይ ደርሰናል ወገኖች። አስቸጋሪ አፋችን ብቻ ነው ክርስቲያን፣ አፋችን ብቻ ነው እግዚኦ የሚለው። ልባችን አልተንበረከከም። እጃችን ይሰጣል፣ ልባችን ግን አልሰጠንም። እግዚኦ 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 እንላለን፣ ግን አሁንም ምላሳችን እንጂ ንስሐ ገብተን ወደ እግዚአብሔር አልተመለስንም። እቺ ሴት ጎበጠች ለ18 ዓመት። ኑሮዋ እንደ ኤሊ ሆነ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ መድኃኔዓለም በዕለተ ሰንበት በአንዲት ቤተ ምኵራብ ያሁኗ ቤተ ክርስቲያን በአውደ ምሕረት ላይ ቆሞ ያስተምር ነበረ። ማስተማር ብቻ አይደለም፣ ወደሱ የቀረቡትን ይፈውስ ነበረ፣ ያድን ነበረ። የተጨነቁ ሁሉ ጆሮአቸው የተደፈነ ይሰማል፣ ዱዳ የነበረው ይናገራል፣ ዓይን ያልነበረው ያያል፣ ሽባ የነበረው ይተረተራል። ይሄ ሁሉ ድህነት ያገኙ ሰዎች ሁሉ ወደ ከተማ እየገቡ ያወራሉ ስለ መድኃኔዓለም ማዳን። አይገርምም? ያ መምህር ያደረገው ይላል። ይገርማል። ጆሮም አይሰማውን እኮ እንዲድን አደረገው። ምን እሱ ብቻ? በአልጋ የመጣውን በቃሬዛ የመጣውን ተነስ ሲላላየም ኧረ አይቻለሁ። ምን እሱ ብቻ ይላል ግማሹ። ጆሮ፣ አፍ፣ አፍንጫ ተፈጥሮ ዓይን የሌለውን ሰውዬ ሳላየም ከጭቃ ዓይን ሲፈጥርለት ኧረ አይቻለሁ። ይሄ ወሬ ከተማው ሞላው። እቺ ሴት ከቤተሰብ ተገፍታ ወጥታ ለራሷ በላስቲክ ቤት ሰርታ ቁጭ ብላለች። ዘመድ ርቋታል። የክርስቶስን ማዳን መንገድ ላይ የሚያወሩ ሰዎች ሲያወሩ እንዲህ አለች፣ እኔም እኮ አለች ባይልልኝ ነው እንጂ በገዛ ኃጢአቴ ያመጣሁት መከራ ነው አለች። በምን ያመጣሁት? በምን ማመጥ? በገዛ ኃጢአቴ። እኛም እንድንበል ለኢትዮጵያ ችግር፣ ለቤተ ክርስቲያናችን ችግር የኔ ኃጢአት አለበት በሉ፣ የኔ እጅ አለበት በሉ። ወገኖች ኢትዮጵያ ሰላም እንድታጣ ያደረግናት እኔና እናንተ ነን፣ ሌላ ማንም አይደለም። የራሳችን አሻራ አለበት። ይገርመኛል። እንደው አንድ ነገር ደግሞ እየተለጠጠንማት ይሰፋብኛል ትምህርቱ። እንዴት ብዬ ልናገር? ግራ ገባኝ። ተሰለቹኛላችሁ እኮ። እስኪ እዚህ ጋር ዘረኛ አላችሁ፣ ብሔርተኛ አላችሁ፣ ብሔርተኛ አላችሁ አላችሁ? አይዟችሁ ተናገሩ። አላችሁ የላችሁ ማለት እስኪ የሌላችሁ ሰው እጃችሁ ነው። እኔ ብሔርተኛ አለ የምትሉ እሰይ፣ እምትገባ እህታችሁ ቦርሳ ይዛ እሷ እጇን አወጣች ቀድማ። እስኪ እኔ ብሔርተኛ አይደለም የምትሉ ሁላችሁም ከመድረክም ከኋላም ከፊትም አይደለንም፣ ዘማሪም አወጥቷል አይደለንም ብለናል። አይደላችሁ ማለት እግዚአብሔር ይስጥልኝ። እሺ ዘረኛ አይደለንም ብላችኋል፣ ብሔርተኛ አይደለንም ብላችኋል። እስኪ ህዳር 29 ቀን ልጆቻችንን ወደ ትምህርት ቤት ስንልክ ምን እያለበስን ነው? አቤት ምን እያለበስን ነው? ንገሩኝ እንጂ። ብሔርተኛ አይደለም አላላችሁም እንዴ? ቅድም ብሔርተኛ አይደለንም አላላችሁኝም? የብሔር ብሔረሰበኛ ልብስ አልብሳችሁ ጎጃሙ የጎጃም ልብስ ያለብሳል፣ ወሎ የላሳን ልብስ ያለብሳል፣ ጎንደሬው ጃኖን ያለብሳል፣ ትግራይ የትግራይ ልብስ ያለብሳል፣ ባሌ የባሌ ልብስ ያለብሳል፣ ወለጋ የወለጋን ያለብሳል፣ ሸዋው የሸዋን ያለብሳል። ትምህርት ቤት ይገባል። ኢትዮጵያ የምትባል የለችም። ይነሳና ያኛው እኔ በላይ ዘለቀ ልጅ ይላል ትምህርት ቤት ውስጥ። ያ ይነሳና ደግሞ እኔ ቴዎድሮስ ልጅ ይላል። ወለየው ደግሞ ይነሳና የንጉስ ሚካኤል ልጅ ይላል። ትግራይ ደግሞ ይነሳና እኔ የቅዱስ ዮሐንስ ልጅ ይላል። ሸዋው ይነሳና የሚኒሊክ ልጅ ይላል። ኢትዮጵያ አፈር ከደች የበላች
የዘራነውን አሁን እያጨድን ያለ ነው። ድሮ ምን ይባል ነበረ? የተማረ ይግደለኝ ይባል ነበር። እውነት ወይስ ሐሰት? አዎ እውነት ነው። ይሄው የተማረ እየገደለሽ ነው ያለው። መንገድ የሚዘጋው የተማረ፣ የሚያፈናቅል የተማረ፣ የሚያርደን የተማረ፣ አገር የሚበጠብጥ የተማረ፣ የዘራኸውን ያፍን ፍሬን እየበላህ ያለ። ስለዚህ ለኢትዮጵያ ሰላም ማጣት ድርሻ የለንም ወይ ከተባለ በደንብ ድርሻ አለን። ትውልዱ ኢትዮጵያን እንዲተው በጠባብ ጎጠኛ ውስጥ እንዲገባ ያደረግነው እኛ ነን። ስለዚህ ባካችሁ ቢያንስ ተተኪውን ትውልድ ኢትዮጵያን እንዲያውቃት እናድርገው። ፍቅርን እናላብሰው። ወገኖቼ እቺ ሴት ሰው ጠላት፣ ሸሻት። ይሄ ሁሉ መከራ ችግር የመጣብኝ በገዛ ኃጢአቴ ነው። ስለዚህ ሰው የለኝም፣ ዘመድ የለኝም፣ ጉልበቴ ሆይ አንተ በርታ አለች። ከራሷ ጋር ተናግራ ጉዞ ጀመረች። ለመዳን ወደ ክርስቶስ መሄድ ፈለገች። ሄደች። እንደ ኤሊ እየተሳበች ሄደች። ተራራው ጋር ስትደርስ የማያቋርጥ እልልታ፣ የማያቋርጥ ጭብጨባ ነው ያለው። ሰው እንዴት አድርጎ ያቋርጠው እልልታውን? እንዴት ያቋርጥ ጭብጨባውን? ለምን አይድንም የተባለ ሰው ሲድን እንዴት ሰው ዝም ይላል? ያ ጭብጨባው ደግሞ ተራራው ላይ ያስተጋባል፣ ምድር ይንቀጠቀጣል። አይ አለች። የታመሙ ሰዎች ደግሞ ድነው መዳናቸውን ለቤተሰብ ለዘመድ ለማሳየት ከዛ ተራራ ላይ እንደ ፈረስ እየጋለቡ እየተንደረደሩ ይወርጣሉ። የእግራቸው ኮቴ እንደ ወታደር ይሰማል። አምላኬ ጋር እድናለሁ ብዬ መጥቼ ምናልባት ዘመድ ጎረቤት ጠላት አይቶ በድንጋይ ወግሮ ሊገለኝ አይደለም? ምን ነው ዛሬ ባልመጣሁኝ አለች። ዛሬ ምን ነው ምንድን ያለችው? ምን ነው ባልመጣሁ። አሁን እንዲህ አይነት ሰዎች አሉ መሃላችን። አዎ ጎረቤትን ሲያዩ የሚሸማቀቁ እህቶች አሉ። ጎረቤትን ሲያዩ የሚሸማቀቅ ወንድም አለ። ምናልባት እኔ እኮ ጸበል ለመጠጣት ነው የመጣሁት፣ ደግሞ ሌብነቴን ትናገርብኝ ይሆን? ሴቷም ደግሞ ምናልባት ሴት አዳሪነቴን ትናገርብኝ ይሆን ብላ የምትሳቀቃለች። እህቴ አይዞሽ፣ እውነት ነው። የራሳቸውን ሳይናገር የሰው ኃጢአት የሚዘረዝሩ ብዙ ባልቴቶች አሉ። አጋፋሪያ ሰዎች አለን። ወይ አንገባ ወይ አናስገባ በር ላይ ቆመን እሷ ብሎ ሰንበት ተማሪ፣ እሱ ብሎ ከበሮ መቺ፣ እሱ ብሎ ጸበል አዳይ፣ እሱ ብሎ ቤተክርስቲያን አስተናጋጅ የምንል ሰዎች እኮ አለ። ምን አገባህ ምን አገባሽ? እግዚአብሔር እናንተ ሸክማችሁ ከበደ ወደኔ ኑ አለ እንጂ እናንተ ኃጢአተኞች ከኔ ራቁ እኮ አላለ። አንቺ ትናንትና አመንዝራ መሆኗን የምታውቂው፣ አንተ ትናንትና ሌባ መሆኑን የምታውቀው እግዚአብሔር አሁን ጠራው። በቃ ምን ሊያደርገው? ሊማርከው፣ ለቤቱ አገልጋይ ሊያደርገው፣ ዘማሪ ሊያደርጋት፣ ከበሮ እንድመታ ሊያደርጋት፣ አገልጋይ ሊያደርጋት መረጣት። ከኛ የሚጠበቀው ምንድነው? አቤት የእግዚአብሔር ድንቅ ስራ ብሎ እግዚአብሔርን ማመስገን ብቻ። በቃ እግዚአብሔርን ማመስገን ከኛ የሚጠበቅ፣ ጣልቃ መግባት አያስፈልግም። ምን ነው ባልመጣው አለች። ወደ ግራ ዞር ስትል ጥላው የመጣችው እልም ያለ ጥልቀት ያለው መጨረሻው የማይታወቅ ገደልና ጥርሱ የገጠጠ ነው። ወደ ኋላ ዞር ስትል ጥላ የመጣችው በረሃ ነው። መደበቂያ አጣች። ወደ ቀኝ ዞር ስትል ቁጥቋጦ አገኘች። ምን አገኘች? በየት በኩል? በስተቀኝ በኩል። ያቺ ቁጥቋጦ ምን አለች? እቺ ቁጥቋጦ አለች ከሚወግሩኝ ከሚደበድቡኝ ትደብቀኛለች፣ ከአምላኬ ግን ታገናኘኛለች አለች። ሙሴ በሲና በረሃ ላይ ያያት ዕፀ ጳጦስ እሳቱ ያላቃጠላ እመብዙኃ የጭንቅ እናት ነችና የጭንቅ እናት አላት። አምላክን ወልዳለችና አምላክ አላት። የብርሃን አምላክ ሰጥታለችና እመብርሃን አላት። መንግስተ ሰማያት መርታ የምታስገባን ስለሆነች ማርያም አላት። አዛኝ ስለሆነች አዛኝቱ ማርያም አላት።
ወደዚህ ቁጥቋጦ ጠጋለች። ወገኖቼ ወደ ቁጥቋጦ ተጠጉ፣ ወደ ድንግል ማርያም ተጠጉ። ዛሬ ዓለም ከድንግል ማርያም ሊያስወጣን ብዙ ይጥራል። አንዴ ስዕሏን ይቀዳል፣ አንዴ ባፋቸው ያንቋሽሻሉ። እነሱ አይናቸው ታውሯል። እኛ ያየነውን እነሱ ግን አላዩም። ወገኖቼ ወደ ድንግል ማርያም የተጠጋ መፍትሄ አለው። እውነት ወይስ ሐሰት? እውነት ወይስ ሐሰት? በመብራን ታሪካቸውን የተቀየረ ሰው እስኪ አመስግኗት ድንግል ማርያምን። ወገኖቼ ስሟን ጠርተን ያፈርነው አንዳችም ነገር የለም። እንኳን እኛ ዶኪማስ ጌታን ከደቀ መዛሙርቱ ከእናቱ ጋር ጠራ ነው የሚለው። ምን አደረገን የሚለው? ጠራ። ማንን? ጌታን ብቻ ጠራ ነው የሚለው። ወዳጆቹንም አብሮ ጠራል። ወዳጆች የተባሉት ከዋለበት እየዋሉ ካደረበት ያደሩት ደቀ መዛሙርቶቹ፣ እናቱንም ጭምር ጠራ ነው የሚለው መጽሐፍ ቅዱስ። ስለዚህ እኛም ጌታን ብቻ አንጠራም፣ እናቱ ድንግል ማርያምን በዙሪያው ያሉትን ያከበራቸውን ቅዱሳን እንጠራለን። ለምን? ዶኪማስ በመጥራቱ ተጠቀመ እንጂ አልተጎዳም። ውሃው ወደ ወይን ተቀይሯል። እኛም ብዙ አልጫ ነገር አለን በሕይወታችን። እምታጣፍጥልን ድንግል ማርያም ነች በምልጃዋ። እቺ ሴት ወደ ቁጥቋጦ ጠጋለች፣ ተደበቀች። እውነትም እንዳሰበችው ሆነ። ከተራራ የሚወርደው ሰው ሁሉ አያትም ጭራሽ ተደበቀች። እዛው ኩርምት ትብላ ታለቅሳለች። ለስም አጠራሩ ክርምስ ጋር ይግባውና መድኃኔዓለም ከተራራው ላይ ወረደ ይላል። ስራውን እየሰራ ወረደ፣ እየፈወሰ እያዳነ ይወርዳል። በዚህ ጊዜ በዛች ቁጥቋጦ ደግሞ የምታለቅስ አንዲት ሴት አለች። አያት ይላል። አያት አይቶ ግን ሊያልፋት ወደደ። ሊያልፋት ምን ሆነ? ወደደ። ሊያልፋት በቃ እንዳላየ ሆኖ ሊያልፋት ፈለገ። ለምን? የደረሰባትን መከራ ያውቀዋል። በኃጢአቷ ምክንያት እንደሆነ፣ በበደል ምክንያት እንደሆነ፣ ለምን እንደተቀጣች ያውቃል። ሊያልፋት ወደደ። ግንስ የተጠጋችው ቁጥቋጦ ደግሞ ማትታለፍ ቁጥቋጦ ነች። ስምሽን የጠራ በስምሽ የተማጸነ እምርልሻለሁ ብሏል። እችም ሴት ድክመቷን ስላወቀች ሄዳ የተጠጋችው ድንግል ማርያምን ነው። ስለ እናቱ ስለ ድንግል ማርያም ብሎ ዳግም በምሕረት ዓይኑ ተመለከታት ይላል። እረ እግዚአብሔር በምሕረት ዓይኑ ይመልከተን ወገኖች፣ በምሕረት ዓይኑ ይመልከተን። አዎ እሱ ሲመለከት፣ እሱ ኤፍታ ሲል የተዘጋው ነገር ሁሉ ይፈታል። ቋጠሮ ይፈታል። ታሪክ ይቀየራል። አይቻልም የተባለው ነገር ሁሉ ይቻላል። አይዟችሁ ወገኖቼ፣ አይዟችሁ። እንደ ጨለማ አይቀርብን፣ እንዳጣን አይቀርም። ታሪካችን እንደተበላሸ አይቀርም። ሞሰቡ እንደሻገተ አይቀርም። በዋቃው እንደደረቀ አይቀርም። እናቴ አይዞሽ። እግዚአብሔር አምላክ ጓዳሽን ሲጎበኘው ሁሉ ነገር ይትረፈረፋል። ምን አገኘች ይላሉ። አፋቸውን በእጃቸው ላይ ጭነው አንቺ ያገኘሽውን አምላክና አንቺ ብቻ ናችሁ የምታውቁት። ታሪክ ቀያሪ ነው እግዚአብሔር። ወንድሜ ለምን ተስፋ ትቆርጣለህ? አዎ ዛሬ ስራ የለህም። አዎ በዙሪያ ያሉ ወዱ ጓደኞች ትልቅ ደረጃ ደርሰዋል፣ እኔ ወደ ኋላ ቀረው ትላለህ። ግድ የለም። አዎ ወደ ኋላ መቅረት አንዳንዴም ዋጋ አለው። ማን ያውቃል? እግዚአብሔር እስከሚነሳ ይዘገያል። ከተነሳ በኋላ ግን ሁሉንም ይቀድማል። እግዚአብሔር አንተን መጨረሻ አድርጎ በኋላ ደግሞ ከፍ ያደርግሃል። የጧት እንጀራ አትመኙ። ለአባታችን ለአዳምም አልጠቀመም። ለማን አልጠቀመም? ለአዳምም አልጠቀመም። መጀመሪያማ ሲፈጠሩ እኮ በገነት ነበሩ። ግን በ6 ሰዓት ግን ወደ ምረፋይ ነው የተወደቁት። አትንካ የተባለውን በመንካቱ ስርዓት ሕጉን በመተላለፉ ውረድ ወደ ምረፋይ፣ ወደ መከራው፣ ወደ ለቅሶ ሾህ አሜከላ ወደምታበቅለው ምድር ሄድ። የጠቀመው አዳም ከልጅ ተወልጄ አድናለሁ ያለው የማታ እንጀራ የጠቀመው የማታ ግን መድኃኔዓለም ከድንግል ማርያም ተወልዶ አዳምን በክብር አስቀመጠው። አረኛንም በክብር ያስቀምጠን ወገኖቼ። የጧት እንጀራ አይደለ ለእያንዳንዳችን የማታ እንጀራ እሱ ይስጠን ወገኖቼ። የማታ እንጀራ ይስጠን።
ጠዋት አግኝተህ ከሰዓት ብታጣ ምን ትርጉም አለው? በ20 ዓመትህ ብር ቆጥረህ 40 ዓመት ላይ ብሩም ንብረትም ውድም ብሎ እንደገና የሰው እጅ ብታይ ምን ትርጉም አለው? ትርጉም የለው። እቺ ሴት ወደ እግዚአብሔር ድንግል ማርያም ተጠጋች። እግዚአብሔር በምሕረት አየ። አይቶ ምን አለ? አንቺ ሴት ነይ አለ። አይዞህ ወንድሜ፣ ሲጋራ የምታጭስ፣ ጫት የምትቅም፣ በቁማር ቤት የምትጫወት አይዞህ እግዚአብሔር ና እያለ ነው። አሁን ና እያለ ነው። ከቁማር ቤት ውጣና፣ ከጫቱ ውጣና፣ ከሲጋራ ውጣና፣ ከጃምቦ ቤት ውጣና ና ይላል። እህቴ ነይ ይላል። ስጋሽን ከመሸጪ ነይ ወደኔ ነይ፣ እምርሻለሁ፣ ና እምርሃለሁ እያለ ነው። ወንድሜ ሰዓቱን ተጠቀምበት፣ ጥሪውን። እኔ አጫሽ ነኝ፣ እኔ ሰካራም ነኝ፣ አይገባኝም አትበል። እግዚአብሔር የመጣው ለአንተና ለኔ ነው የመጣው። ለአንተና ለኔ ኃጢአታችን ይደመስስ ያ በቀራንዮ ራቁቱን የተሰቀለ መድኃኔዓለም ለአንተ ነው። እሱ ራቁቱን ቀርቶ እኔና እናንተን በክብር አለበሰን። ሳዶር አላዶር ዳና ታደራ ሮዳስ በተባለ ሚስታ ተቸንክሮ እኛን ግን ከችንካር አላቀቀ። ወገኖቼ ባካችሁ እሱ የወደደን እስከ ሞት ነው። ወንድሜ ይወድሃል። የቆሰለው ላንተ ነው። የተገረፈው ላንተ ነው። ጎኑን የተወጋው ላንተ ነው። እኔ ኃጢአተኛ ላይ ለምትለው፣ እኔ ሰካራም ላይ ለምትለው ሰው ነው ሰካራ የሚልህ። እግዚአብሔር ግን አላለህም። ወንድሜ ና እግዚአብሔር ቆስልን ያደርቀዋል። ና ነይ እህቴ፣ አይዞሽ ወደ እግዚአብሔር ቅረቢ። ያቋረጥሽውን ጸሎት ጀምሪ። ያቋረጥሽውን ቅዳሴ አስቀድሽ። ያቋረጥሽውን ጸበል መጠጣቱን ጀምሪ። ያቋረጥሽውን ጉባኤ መማሩን ቀጥ። ያቋረጥሽውን ዝማሬ ዘምሪ። እባክሽ እህቴ ነይ፣ ግድልሽ ነይ፣ ግቢ። ሰዓቱ እየመሸ ነው። በሩ ሳይዘጋብሽ ነይ እህቴ ነይ እያለ ነው መድኃኔዓለም። እናችን ድንግል ማርያምን ምርኩዝ አርጊያት። ምርኩዝ አርገሽ መጀመሪያ ምርኩዝ ቀድማ ከፊት ነው የሚሄደው። አይታችሁ ከሆነ ምርኩዝ መቋሚያው ከፊት ነው የሚሄደው አይደል? መቋሚያችን ድንግል ማርያም ነች። ወደ ልጇ የምታቀርበን እሷን ያዢ። እሷን ከያዛችሁ የተዘጋ ነገር ይከፈታል። ጌታ አየ ነይ አላት። ሰው ሁሉ ደነገጠ። እንዴ ማንን ነው? መቼም እሷን አይሆንም አሉ። እቺ ኃጢአተኛ፣ እቺ በደለኛ፣ ባሎቻችን ያማገጠች፣ ልጆቻችንን ያረከሰች እቺ የከተማችን ኃጢአተኛ እሷን አይጠራም አሉ። ግን የጠራት እሷን ነው። ሰው ሁሉ ተገረመ። ነይ ሴት ሕፃናት ሳይቆጠሩ ወንዶች ብቻ 30,000 ነበሩ ይላል። ወንድ ብቻ ተቆጥረው ሕፃናት ሲጨመሩ ሴት ሲጨመር ደግሞ ቁጥሩ ምን ያክል እንደሚጨምር አስቡት። ይሄ ሁሉ ሰው ይከተለዋል። ስለዚህ እቺ ሴት ነይ አላት። ጤና የላት፣ ጉልበት የላት። ሰው ብዙ ነው፣ መጋፋት ያስፈልጋል። እሱ ጋር ለመሄድ እንደምንም ብላ እየተሽለከች በእግራቸው ትሄዳለች። በእግራቸው መሃል ሲያዩት እሷ ነች ሹልክ ትላለች እንደ እንሽላሊት። ሰው ምን አለ? አየና አንቺ ሴት አይዞሽ፣ እግዚአብሔር ድንቅ ስራ ሲሰራ አይተናል፣ ሲምር አይተናል እያሉ አላጽናኗትም፣ አላረጋጓትም። አንቺ የከተማው ኃጢአት አልበቃ ብሎሽ ደግሞ ይሄ የተቀደሰ ስፍራ ልታረክሽ መጣሽ። አሁን እግዚአብሔር አምላክ እንደ ሰም ያቀልጥሻል አሏት። ደነገጠች። ጥቂት እንደሄደች ደግሞ ሌሎቹ ተቀበሉና አንቺ ባሎቻችን ያማገጥሽው አንሶ ደግሞ እዚህ የተቀደሰ ስፍራ ላይ አማረብኝ ብለሽ ከሰው በታች ሆነሽ እንደ ኤሊ የተንዋቀቅሽ አሁን የምትመጪው አንቺ አሁን መድኃኔዓለም ሊምርሽ ነው። አንቺን አይምርሽም። ከዚህ በኋላ እሱ ጋር ሳትደርሺ መሬት አፏን ከፍታ ትውጥሻለች አሏት። በዚህን ጊዜ ተስፋዋ ተሟጠጠ። እባካችሁ ወገኖች፣ አንዳንዴ ሰው በንግግራችን ተስፋ ይቆርጣል። አንዳንዴ በንግግራችን ሰው ተስፋ የቆረጠው እንደገና ተስፋው ይለመልማል። አይዞ በርታ ጠንክር ስትሉት ታሞ እየማቀቀ ሊሞት እኮ አይዞ አትሞትም ትድናለህ ካላችሁት የሚሰማው የእናንተ ቋንቋ ነው።
አይታችኋል። አንዳንዴ ሰው ልናስታምም ሄደን ራስጌ ጋር ቁጭ ብለን የማትረባ ጁስ ነገር ይዘን ቁጭ እናደርጋለን። እንሰጥና እግዚአብሔር ይማራሜ ለመሆኑ መቼ ጀመረሽ? መቼ ጀመረ? ምንድነው አሉ ዶክተሩ። እንመረምራለን በግድ እኮ። አይ እንደው ኢላ በሽተኛው ዝም እኮ ምን አሉሽ? አይ እንደው HIV ብለው አንቺም አላርፍ ብለሽ ነበር፣ አብዝተሽው ነበር እኮ። እንደገና በቁስል ላይ ሌላ ቁስል ምን ጨምር ሰዎች እኮ ነን። በቁስል ላይ ሌላ ቁስል ምን ጨምር፣ በድካም ላይ ሌላ ድካም፣ ተስፋ በመቁረጥ ላይ ሌላ ተስፋ የምናስቆርጥ ሰዎች እኮ አለ። እባካችሁ ወገኖች አካሚዎች እንጂ አቁሳዮች አንሁን፣ ሰጭ እንጂ ሌቦች አንሁን። ስለዚህ እችን ሴት ተስፋ አስቆረጧት። አሁን እሱ ጋር ሳደርሽ መሬት አፏን ከፍታ ትውጥሻለች አሏት። ይሄን ጊዜ ደነገጠች፣ እዛው ቀረች ወድቃ። የህዝቡን ክፋት የተመለከተ መድኃኔዓለም የህዝቡን ክፋት የሷን ደግሞ ለመዳን ያላትን ጉጉት ስላየ መድኃኔዓለም ምን አለ? አንቺ ሴት አለ፣ አንቺ ሴት እዛው ባለሽበት አይዞሽ አላት። አይዞሽ። እግዚአብሔር አይዟችሁ ይበለን ወገኖች፣ አይዟችሁ ይበለን። አይዞ ባይን ያጣ ነው። አይዞ ባይ ተስፋ የሚያስቆርጠንማ ሞልቶ የለ ከራሴ ጀምሮ ተስፋ የሚያስቆርጥ ሞልቷል እኮ። አይዞህ የሚለን ያጣ ነው። አይዞሽ አላ። ይሄን ጊዜ ጠነከረ ይችላል። የሰው ወሬ ጠፋና አይዞሽ የሚለው ድምጽ በውስጡ አቃጨለባት። አውቁማ የነበረችው መንገድ ዳግመኛ ጀመረች እሱ ጋር ለመሄድ። ፈንገል 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 እያረገች እየተሽለከለከች መድኃኔዓለም ጋር ደረሰች። እሱ ጋር ደረሰችና ሲያያት መድኃኔዓለም ህዝቡ ያጉረመረማል፣ ተከፋፈለ፣ ጉባኤው እንጫጫል። እሷ አይደለችም ታውቃታለህ፣ የከሌ ልጅ ነች እያሉ ጉባኤው ተረበሸበት። ስለዚህ ይችልበታል ዝም ማሰኘት መድኃኔዓለም። አንቺ ሴት ሲል ሰው ሁሉ እስኪ አንተ ዝም በይ፣ እስኪ ዝም በይ አንቺ፣ ሚስጥሯን ታሪኳን ሊያነብልን ነው ማለት ጀመረ። ሌላው ደግሞ ዝም አላለም። አሁንም አንቺ ሴት ማለት ጀመረ። አሁን ቅድም መምህራችን ታምረ ማርያም ከተነበበ በኋላ ምዕመናን ዛሬ ያየነው ነገር እጅግ የሚያሳዝን ነው። በቤተ መቅደሳችን ውስጥ ወንድማችን ዘማሪ ከዘመረ በኋላ መምህሬ አድማሱ የሚባል ሰው ደግሞ አለ። ይቅርታ ደግሞ አለ ይሆን? ይቅርታ ለሰምን ያመጣሁት ደግሞ ቄስ ከሌ የሚባል ለፋ አባቴ መውጫዬን ፈልገዋለሁ እኔ። ቄስ ከሌ የሚባል ሰርቆ እጅ ከፍንጅ ይዘነዋል። አሁን ከዝማሬ በኋላ አባታችን ይዘውት ይወጣሉ ቢባል ማርያምን ነው የምላችሁ፣ እንኳን የሚሄድ ሰው ቀርቶ ቤት ሄደው ጋር ሁሉ እየደወል አንቺ ነይ የት ልደታ ምን ቄስ ከሌ ሰርቆ ጉድ ሆኗል እኮ ነይ ማርያምን። ይሄ ግቢ አይበቃንም ነበር፣ ውጭ ሁሉ ሰው በሰው ነበር የሚሆነው። የሰው ገበና ለመስማት አንደኞች ነው። ጥሎብን የሰው ገበና የሰው ምስል ለመስማት። ስለዚህ ክርስቶስ አንቺ ሴት ሲል የሷን ገበና ለመስማት ሊያነባው ነው። ዝምባል መባባል ጀመር። ሁሉም ስርዓት አስከባሪ ሆነ። መድኃኔዓለም እንዲህ ያለ እንደ ዘመኑ ዶክተር መቼ ጀመረሽ? ሲነሳ እንዴት ያደርግሻል? በሽታው መቼ ነው ያዘሽ ብሎ ልብ ድካም ሊያቆይባት አልፈልግም። እኛ ታመን በዘመድ ተይዘን ሄደን ሆስፒታል ገብተን የዘመኑ ዶክተር ነው የሚሉ ያሰኙና እስቲ ተንፈስ ይላል። መተንፈስ ከቻለ ሰውየው ምን አስገዱ? መጀመሪያ ስንት መተንፈስ እኮ እንፈልጋለን። መተንፈስ ምን ፈልገው ነገር አለ። ሞኝ እንፈልግ አልተነፈስም። ተንፈስ አንተ ያልተነፈስከውን ታመናል። ተንፈስ ያገላብጧል። አንዴ በጀርባ አንዴ በምን ሰውየው መተንፈስ ከቻለ በ3 በ4 ሰው ባልሄደ ነበር። ዶክተር አይደለህ እንዴ? መድኃኔዓለም እንዲህ አላለም። ተንፍሺ መቼ ጀመረሽ? ሲነሳ እንዴት ያደርግሻል? ስንት ዓመት ሞላሽ አላለም። አንቺ ሴት አላት። በቃ አሁን አንቺ ሴት ተነሽ ያላት። በቃ ተነሽ። ልክ አሮጌ ቆርቆሮ እድሜው ሲገፋ ሲረግጡት ድምፁ ጆሮ እንደሚረብሽ የጠጣነው ሃይላንድ ባዶ ስንጨብጠው ሲንቋቋ እንደሚሰማ ሁሉ እቺ ሴት 18 ዓመት ጎብጣ የነበረችው ጅማትና አጥንቷ ሲንቋቋ ሰው ሁሉ ይሰማ ነበር ይላል። እየተንቋቋች ቀጥ ብላ ፊቷ ላይ አምላክ ፊት ቆመች። ወገኖች ቀጥ ብላ ቆመች። ወገኖች አይዟችሁ፣ እንደ ጎበጥን አንቀርም፣ እንደ ተቸገርን አንቆምም፣ አንቀርም። ደሃ ናቸው እንደተባልን አንቀርም።
ታሪካችን ይቀየራል። ምን ሲሆን? እኛም አንድ ሆነን ከውስጥ እስከ ውጭ ያለነው ከአገልጋይ እስከ ተገልጋይ በአንድ ልቦና ወደ እግዚአብሔር ከተመለስን ወገኖች የቀደመው ታሪካችን ይመለሳል። ኢትዮጵያ የቀደመው ክብሯ ይመለሳል። ትልቁ ነገር እኛ ልጆቹ አንድ ስንሆን ብቻ አንድ ስንሆንላት ቀጥ ብላ ቆመች። ሰው ሁሉ ተገረመ። እጁን በመዳፍ ላይ ጫነና እጃቸውን በመዳፍ እየጫኑ አይገርምም አሉ። ምን ይገርማል? መድኃኔዓለም አየና አንቺ ሴት አለ እዚህ ከተሰበሰበው ሕዝብ ይልቅ በአንቺ ዘንድ በጎነት አግኝቻለሁና በሰላም ሂጂ ከድካምሽ አርፈሻል አለ። እግዚአብሔር ከድካም ከድካምሽ እዚህ ካለው ሕዝብ ነው ያለው። አያችሁት? እዚህ ካለው ሕዝብ ይልቅ በአንቺ ዘንድ መዳን ተገኝቶብሻልና ሰላምሽ ይመለስልሽ፣ በሰላም ሂጂ ከድካምሽ አርፈሻል። ስለዚህ ወገኖቼ ወደ ቤተ እግዚአብሔር የምንመጣው ኃጢአት ለመሸመት አይደለም። ቤተ እግዚአብሔር የምንመጣው የከበደን ሸክም ለማቅለል ነው። ነገር ግን ክብራችን ሊያስጥሉን የሚፈልጉ ብዙ ሰዎች አሉ። ከድንግል ማርያም ፍቅር ሊያርቁን የሚፈልጉ ብዙ ያበዱ በየመንገድ ላይ የሚጮሁ ውሾች፣ ተናካሽ ውሾች አሉ። በተለይ ነጠላ ለባስ ሲያዩ፣ በተለይ ሻሽ የጠመጠመ አባቶች ሲያዩ የሚጮሁ ውሾች አሉ። በየመንገድ አስቸግረውና እባካቸው አንስማ፣ ይጩሁ፣ ይጩሁ፣ ተዋቸው፣ ዝም በሉ። ሰውየው ናቸው። ከኔ ጋር ናቸው። አበዛውባችሁ አይደል? በስቷል አይደል? በስቷል። ማርያምን እስኪ አልበዛ የሚል ሰው እጅን ያሳያል። እሺ ብዙ አልቆይም ከዚህ በኋላ። እሺ ትንሽ ነው የምቆየው። እሺ አይበዛም፣ ትንሽ ነው። ቢበዛ እስከ 11 ሰዓት በቆይ ነው። ከጀርባም ያላችሁ ሰዎች ቆርጣችሁ ወቁ። እንግዲህ አውደ ምሕረት ላይ ያላችሁ ምን ነው ባልጠራ ነው እንደምትሉ ባለሙ ተስፋ ነኝ። አይዟችሁ፣ አልመጣም ጊዜም ስለሌለኝ ተስፋችሁን ቁረጡ። እስከ 11 ሰዓት ቆያለሁ። ሰውየው ሽማግሌ ናቸው እና ያለ እድሜያቸው ትልቅ ዘመናዊ ሞባይል ይዘዋል። ሁሌ እያወጡ ጆሮአቸው ላይ ለጥፈው ያወራሉ። አንድ ደግሞ ሌባ የተባለ ግለሰብ አለ። ሁሌ ያቸዋል። ሳያቸው ዘመናዊ ሞባይል ይዘዋል። ዘመናዊ ሞባይል እንዴት አድርጌ ለመንተፋቸው እያለ ያስባል። ከዕለታት አንድ ቀን ለቅሶ ምሽት ነበረባቸውና ያመሻሉ። ሲያመሹ ደግሞ ተመልሰው የሚሄዱባት ቤታቸው መንገዷ ጠባብ ጨለማ ነች። አምሽተው 3 ሰዓት ላይ ከዘራቸውን ይዞ ካፖርት አድርገው ጎበጥ እያሉ ይሄዳሉ። ሌባው ቀድሞ መረጃ ሰብስቧል። የእሳቸውን ስልክ ቁጥር ከጎረቤት ወስዷል። ስልኩን መዝግቧል። የራሱ ስልክ ላይ አብሮ አመሸ። ልክ ሲወጡ እሱም አብሮ ወጣ። ልክ ጨለማዋ ጋር ሲደርሱ ዛች ጠባብ መንገድ ላይ ሲደርሱ ስልኩን ደወለባቸው። ሲደውል ስልኳ ትጠራለች። እኚህ ሰውዬ ያንን ስልክ አያነሱ። አሁንም ትጮኻለች። ሌባው ከኋላ እየተከተለ አባባ አላቸው። አቤት። አረ ስልኳ እየጮች ነች፣ ያንሱት እንጂ አሉ። አይ ልጄ እኔ ከምጮህ እሷ ብጮህ ይሻለኛል አሉ። ምንድን ያሉት? እኔ ከምጮህ እሷ ትጩህ። ወንድሞቼ እኔና እናንተ እነሱ ይጩህ ውሾቹ አብረን ሲኦል ገብተን ከምንጮህ እነሱ ተናካሽ ውሻ ይጩህ። እናንተ ዝም ብላችሁ ሂዱ። የያዛችሁ ይዛችኋል፣ ወርቅ ይዛችኋል። እነሱ የከሰሩ ነጋዴዎች ናቸው። የልጅነታቸውን ጥለዋል። የ80-40 ቀን ልጅነታቸውን ጥለዋል። ክብራቸውን ጥለዋል። ስለዚህ ወገኖቼ እነሱ ይጩሁ፣ እናንተ ግን ባካችሁ ጩኸታቸውን ሳስቡ ዝም ብላችሁ ሂዱ። ያ ነው የሚሻለው። አሊያ ቆም ብሎ መስማት። እስኪ ይሄም ወንጌል ነው፣ ምን ችግር አለ? የሚናገሩት እዛም ወንጌል እዚህም ወንጌል ነው፣ እስኪ ትንሽ ልስማው ማለት እብደት ነው። ይሄ አስኬድም። ሰውየው ገበያ መሃል ገብተው ዕቃ ይገዛሉ። ዕቃ ለቤት ይገዛሉ። ባለቤታቸው ሞታ አባሰር ነበር። አራት ልጆች ስላሏቸው ልጆችን የሚያሰረዱ እሳቸው ናቸው። ጉሊት እየገቡ እና ሲገዙ ለካስ ነጠላቸውን እየተጎተተ ነው። ዘንቢል ይዘዋል። በዚህም ፌሳል በዚህ ዘንቢል ይዘዋል። ነጠላቸው ከኋላ ይጎተታል። አንድ እብድ ከኋላ ዝም ብሎ ለካስ ያያቸዋል። እብድ ነው፣ ያያቸዋል። ዕቃቸውን መግዛት የሚያውሱ እሳቸው ከልፍ ይላሉ። እብዱ ጠጋ አለና
አባባ አላቸው። ዞር ሲሉ ለሐጮን የሚያዝረከረክ እብድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። ምን ሆንካሉ? አባባ ልብሶ ነጠላውቴን ሰብስቡ፣ እኔም እብደት ሲጀምረኝ እንዲህ አድርጎ ነው አለ። እኔን እብደት ሲጀምረኝ እንዲህ አድርጎ ነው። ወገኖቼ ምንፍቅና በአንድ አይገባም። መጀመሪያ ቆሞ በመስማት ምን ችግር አለ? እነሱ መዝሙር ነው በሰማ እንዲህ እያለ ነው ውሃ እየወሰደ የሚያሳስቀን። ስለዚህ እግዚአብሔር አምላክ በቤት ውስጥ ነበሩ አሁን ተበተኑ ከመባል መድኃኔዓለም ይጠብቀን። እግዚአብሔር አምላክ ሁላችንም ከድካም ያሳርፈን። ደብራችን ደብረ ምሕረት ደብረ ሰላም ያርግልን። በጆሮአችሁ መልካሙ ነገር ያሰማችሁ፣ በአንደበታችሁ መልካም ነገር ያናግራችሁ፣ በዓይናችሁ መልካም ነገር ያስመልክታችሁ፣ ልቦናችሁን በጎ ነገር ያሳስብላችሁ። እጃችሁን የበረከት የፈውስ እጅ ያርግላችሁ። እግራችሁ የተቀደሰ የተባረከ ቦታ የሚረግጥ ያርግላችሁ። ጫቱን ካፋችሁ ሲጋራውን ከእጃችሁ ይጣልላችሁ። እግዚአብሔር አምላክ የተወለዱትን ሕፃናት ለቁም ነገር ያብቃልን፣ ያሳድግልን። የሞቱትን ነፍሳቸውን ይማርልን። በሃይማኖት የጠፉትን ወደ ቤቱ ይመልስልን። አገራችን ኢትዮጵያ ዙሪያን በሳት አጥሮ መሃሏን ገነት ያርግልን። ተዋህዶ እምነታችን ይጠብቅልን። ጠላቶቿን ፈጥኖ ከእግሯ በታች ያስገዛልን። የሚመሩንን መንፈሳዊ አባቶቻችንን ቋንቋ ከቋንቋ ልብ ከልብ ያገናኝ